አብዛኞቻችን የተከረችምንበት አንድ የሆነ ሳጥን አለ። እምቅ ችሎታችን የገደበ የፈጠራ ችሎታችን ያዳከመና ህልሞቻችን እንዳንኖር ገድቦ የያዘ ሳጥን። ይህ ሳጥን ህብረተሰቡ ባስቀመጠልን መስፈርትና በራስ አለመተማመን ወይም ባለፈው ውድቀት ምክንያት ሊፈጠር ይችላል። ጥሩ ዜናው ከዚህ ሳጥን ነፃ የመውጣትና በራስ ፍላጎት የመኖር ኃይል አለህ። እንዴት እንደሆነ እነሆ። ገድቦ የያዘህን ሳጥን እወቀው። በየትኛውም ሳጥን ውስጥ እንዳለህ ማወቅ ነው። ይህ ቀላል ሊሆን ይችላል፣ ግን ጥልቅ የሆነ ራስን ማወቅ ይጠይቃል። የዕለት ተዕለት እንቅስቃሴህን፣ ሐሳቦችንና ስሜቶችን ገምግም። አንተን በማይጠቅም ጥለት ውስጥ ተጠፍንገሃል? የወደለ ነገር እንዳለ ወይም የተገደብክ እንደሆነ ይሰማሃል። እነዚህን ስሜቶች መቀበል ወደ ለውጥ የመጀመሪያው እርምጃ ነው። ራስን ማወቅና ደፋር መሆን። ከሳጥን ውስጥ መውጣት ድፍረት ይጠይቃል። ፍርሃታችሁን መጋፈጥና ወደማይታወቅ ሌላ ነገር ውስጥ መግባት ማለት ነው። የምር ላንተ አስፈላጊ የሆነውን ነገር ራስን በመጠየቅ ጀምር። ምንድናቸው ድርጊቶችን ከእሴቶች ጋር ስታስተካክላቸው እውነተኛ አኗኗር መኖር ትጀምራለህ። ይህ ነፃነት የገደቡን ደንበሮች ለማለፍ እና አዳዲስ እድሎችን ለማሰስ ጥንካሬ ይሰጥሃል። የሚገድቡ እምነቶችን ተገዳደራቸው። ብዙውን ጊዜ ራሳችን የምናገኝባቸው ሳጥኖች ከራሳችን ውስን እምነቶች የተገነቡ ናቸው። እነዚህም እኔ አልችልም እና በቂ አይደለውም ገደብ የሚይዙ አስተሳሰቦችና እምነቶች ናቸው። ትክክለኛነታቸውን በመጠየቅ እነዚህን እምነቶች ተገዳደራቸው። እንደ እኔ እችላለሁና አቅም አለኝ በመሳሰሉ አዎንታዊ አስተሳሰቦች፣ እምነቶች ተካቸው። አስታውስ፣ አእምሮህ ታምር መስሪያ ነው። ግድግዳ ሳይሆን ድልድይ ለመስራት ተጠቀምበት። ወደ ለውጥ የሚመሩህን ትንንሽ እርምጃዎች ውሰድ። አስተሳሰብ ለውጥ እንደ ጓሮ አትክልት እንክብካቤና ጊዜ ይፈልጋል። ጊዜ መውሰድ መቻል አለብህ። ብዙ ጊዜ አይቻልም የምንለው ጊዜን ከስሌት ውስጥ ስለምናስወጣው ነው። የሰው አእምሮ በአንድ ቀን ስላልተሰራ በአንድ ቀን አይቀየርም። የሰው አእምሮ በስብሰባ ስላልተሰራ በስብሰባ አይቀየርም። የሰው አእምሮ በዘመቻ ስላልተሰራ በዘመቻ አይቀየርም። ስለዚህ ጊዜ ውሰድ።